ብር ሰጠኝ ለቤተሰቤ ልብስ ገዛች 10,000 ድራሙ ለስራው ነው ለስራው ሰጠኝ ሌላውን ደግሞ ለቤተሰቦቼ ለራሴም ልጅ አለኝ በፊት ልጅ ነበር ባለትዳር ነበር ና ለሷም ለሁሉም ለቤተሰቤም ልብስ ገዛ ለሁሉ ነገር አረገልኝ ዘን ተመልሼ መጣ ከዛን ተመልሼ ስመጣ ውለጅልኝ አለኝ የሆነ ነገር ካላረክልኝ መተማመንበት ነገር ስለሌለ ቤት ግዛልኝ አልኩት አላምንም እኔ የሚባለውን ነገር ስለምሰማ አላምንክም ይቅርታ ግን ቤት ከገዛልኝ እወልድልሃለሁ አልኩት ከዛ 4 ወር መጀመሪያ 2 ወር ታገሽኝ አለኝ ከዛ 2 ወር ታገሽው አይ በ2 ወር ውስጥ አይደርስልኝም ኮንቲነሪ 4 ወር አዘግይልኝ አለኝ እሺ 4 ወር ሆነ አሁን 4 ወር ሆነኝ ማለት ነው 4 ወር ሆነኝ ዛሬ 27 ሜቢ 25 ነው በ25 ነበር የዛሬ 4 ወር ታገሽ ያለኝ ማለት ከዛ አሁን ስጠይቀው ብር የለም ተዘገየብኝ ከዛ አሁን የምንኖርበት ቤት የገዛልኝ ቀለበት ኮንቲነሪ ስላልደረሰ በቃ የገዛልኝ ቀለበት ወሰደው ፕሮሚስ ገዝቶልኝ ነበር 3200 ከሪም ጋር ነው የገዛሁት ማሻአላህ ያንገትም አብል ገዝቶልኛል እህቴ ናት ይሄንም ኦርደር ያደረገችልኝ ከዛን አሁን ኮንቲነሪ ስለዘገየ በቃ ሲደርስ ስጠይቅ ስለዘገየ እዚህ ቤት ያን ዶር አልከፈለም ነበር የቤቱን እኔ ግን የከፈለ ነበር ይመስለኝ ከፍያለሁ ነበር ያለኝ የቤቱን ማለት ነው ከዛ አሁን ዋው ሲቆረጥ ምን ሆኖ ነው የተቆረጠው ብዬ ስጠይቀው የቤት ክራይ ስላልተከፈለ ነው አለኝ አልከፈልክም እንዴ እስካሁን ስለው ኮንቲነሪ ዘግይቶብኛል ያንቺን ቀለበት ስጭኝና ልክፈል አለኝ እሺ በቃ እኔ እሺ የሚያዘኝና እሺ ብዬ ሰጠሁት ግን የዛሬ 4 ወር ኮንቲነሪ ይደርሳል ላንቺ ቤት ገዛልሻለሁ ብሎኝ ነበር ከዛ ግራ ገባኝ አሁን ምን እንደማረግ ግራ ገባኝ እና እኔ በቃ ልስራና እህቴ ጋር ተመልሼ እኔ ለቤታችን ለትዳራችን ሰፖርት ላርግ አልኩት አልፈልግም እዛ ቦታ ከሄድሽ ተመልሰሽ የኔ ሚስት አይደለሽም ማለት እና አሁን ያለውበት ግራ ገባኝ ይሄን እንድትመክሪኝ ነበር እሺ እሱ አሁን 4 ወር አብራችሁ ስትኖሩ እንግዲህ አንቺ እርግዝና መከላከያ እየተጠቀምሽ ነው እኔ ኢትዮጵያ በፊት የነበረኝ ነው ከበረሽ ነው የመጣሽው በፊት የነበረኝ ከመምጣቴ በፊት ከ7 ወር በፊት ኤክስፓየርድ አላደረገም ኤክስፓየርድ አያረግም እንዴ የ3 አመቱን ነው ኢምፕላንት ነው ያደረኩት ኦኬ እሱን ነው አንቺ ስራ አትሰሪም አሁን 4 ወር ሙሉ ቤት ተቀምጠሽ እሱ እየሰራ ነው እኔ ሙስሊም ነኝ አይሆንም ሃይማኖት አያገባንም ስለ ሃይማኖት እዚህ ቤት ገብቶኛል አይ ልልሽ ይቅርታ አይሆንም እኔ ሚስቴን ማስተዳደር አለብኝ አለኝ እሺ በቃ አምኜው እኔ ስላመንኩት እሺ ብዬ ቁጭ አልኩኝ ታገስኩት አሁን ደግሞ ምንም እያደረገ አይደለም እኔ ለትዳራችን ሰፖርት ላርክ ስለው እኔ ልስራ ስለው እምቢ ይለኛል አሁን ግራ ገባኝ እህትሽ ምን ትላለች በዚህ ምን ትልሻለች እህቴማ ነይ ስሪ እኔ ብሰራ ምንም የለመድኩት ስራ ስለሆነ ምንም አይመስለኝም እሱ ግን አይፈቅድልኝም እና አሁን በዚህ ነው የእህትሽ ካፌ ሺሻ ቤት መስተንግዶ ነው እና አሁን አንቺ ማለት ነው ሰውየውን ተወጇለሽ እና ከወደድሽ እንዴት ብለሽ ትወጫለሽ ከዚህ ወጥ ባትወጁስ እንደው ሰውየው እየዋሸ ይሆናል ኮንቲነርም የለውም ገለመሌ ምንም ነገር የለውም ዝም ብለሽ ውጪ አምልጪ በጊዜ ልንልሽ ነበረ ወዷለሁ አልሽ እንዴት ኖ አቢባ ማምለጥ ሳይሆን እኔ ማረግልኝ ኮለ በቃ እኔ ጠየቅኩት ብዙ ጊዜ ስለጠየቅኩት አሁን ትግስት ያልቋል ምክንያቱም ምንም ያጎደለብኝ ነገር የለም ይንከባከበኛል ሁሉ ነገር ታሪም ጎልድ የገዛልሽን ቀለበት ወሰደው እኮ ማሪ የቤት ኪራይ መክፈያ አጥቶ ቀለበት ሽሽጦ የቤት ኪራይ ከፈለ እኮ ታዲያ ምንም ያጎደለብኝ ነገር የለም ስትይ የሰጠሽን ቀለበት እንኳን እየወሰደ እንዴት ነው ምንም ያጎደለብኝ ነገር የለም የምትይው ፈርስት ኦፍ ኦል የእናንተ ትዳር የተመሰረተው ጥቅም ላይ ነው አንቺ ጥቅም ላይ የተመሰረተ ነው ትዳርሽ ካላደረገልኝ አልፈልገውም ስለዚህ እስካረገ ድረስ ነው ይሄ ሰውዬ ነገ
የመኪና አደጋ ቢደርስበት አካሉን ቢያጣ በሽተኛ ቢሆን ጥለሹ ትጠፊያለሽ። መስራት ቢያቆም ቢታመም ቢተኛ ጥለሹ ትጠፊያለሽ። የታወቀ ነው። ስለዚህ ይሄ እወደዋለሁ አይባልም። ፍቅር አይደለም፣ ጥቅም ነው። አንቺ የአካል ጉዳተኛ አይደለሽም። ሙሉ አካል አለሽ፣ ጤነኛ ነሽ፣ ሰርተሽ መብላት ትችያለሽ። ለምን ሰርተሽ አትበይም? እሺ አመሰግናለሁ። እኔ የአንቺ ምክር መስማት ስለፈለግኩ ብቻ ጎበዝ ሰርተሽ ብይ። ጣዩና ሰውየውን ውጭ አትወጂውም። ፍቅር የለም። ፍቅር ቢኖር ለፍቅር ስትይ መስዋዕት አድርጊ፣ እስኪለወጥ ጣሪ፣ ወይ ስራ አፈላልጊለት በምታውቂው ሰው። በማንም ይስራ ይባላል። ከማትወጂው ሰው ጋር ለጥቅም ብለሽ ደስታ አልባ ህይወት ከምትኖሪ እናቴ ወጣት ነሽ፣ ሙሉ አካል አለሽ፣ ላጥ ብለሽ ወጥተሽ ስሪ። ከዛ የምታፈቅሪውን ሰው ታገኛለሽ። ለፍቅር ችግር የለውም። ለፍቅር መስዋዕት ይከፈላል። ለማትወጂው ሰው ለምን ብለሽ ለምን ጊዜሽን እና እድሜሽን ታቃጥያለሽ? ማሬ ስሪ። ኢትዮጵያም ያለሽን ልጅ አሳድጊ፣ ህይወትሽን ለውጪ። ከዛ ጣፋጭ የሆነ ህይወት ትኖር ያለሽ የምታፈቅሪውን ሰው ስታገቢ። እሺ አመሰግናለሁ። ተጠርቶ ይጠየቅ የምትሉት ሌላ ዜጋ ሴኔጋላዊ ጠርተን ምንድን በምንኛ ልናወራን? ከሪም ጎልድ የገዛልሽን ቀለበት እንኳን እኮ ለቤት ኪራይ መክፈያ ወሰደው። ወይኔ እናቴ፣ ወይኔ ተቃጠልኩ። ሲያስለኝ ጎሮሮዬን ይፍቀኛል። ያ ነው የሚያስጠላው ስሜት። በሚያስለኝ ሰዓት ነው ስሜቱ የሚያስጠላው። አቡ ባንቺ የሳኩት ለምን? ምንድን ነው ያሳቀሽ? ሼክ መሐሙድ የሼክ አላሙዲንን ስም ይዘህ አንድ ኮይን ጊፍት ትሰጣለህ? ታርጌቴ ላይ ያለውን ይኸውልህ፣ አንዱን ስጠኝ። ሼክ አላሙዲን ብለህ ዝም ብለህ ስማቸውን ተሸክመህ አትዙር በባዶ። ይሄ ረመዳን ሴሌብሬሽን ወይ ረመዳን ሴሌብሬሽንን ወይ ፓርቲ ኦን ፓርቲ ኦን ኤንድ ኦን ፓርቲ ኦንን ወይ ፓርቲ ኦንን ወይ ረመዳን ሴሌብሬሽንን ከሁለት አንዱን ታርጌቴ ላይ ያለው ከእንትኔ ላይ ነው፣ ከጊፍት ጋላሪ ላይ ነው ያስቀመጥኩትኝ። ጊፍት ጋላሪው ኤክስፓየርድ እንዳያደርግ ሳይሞላ ከሁለት አንዱን ስጠኝ። ምንድን ነው ባለ አንድ ኮይን ሼክ አላሙዲን ብለህ ስማቸውን ተሸክመ ስማቸውን የሚመጥን ነገር አትሰጥም? እሺ ማን ነው? ዘይነብ ምንድን ነው የሚለው ቲክቶክሽ? ናታን ናናቲ። የቲክቶክ ስምሽን እስኪ አንብቢልኝ ዘይነብ። ናናቲ ነው የሚለው። ናናቲ ናናቲ የልጄ ስም ነው። ምንድን ነው? ናናቲ የልጅሽ ስም ናናቲ ነው? አዎ የመንታዎቹ ማለት ነው። አሚን የወንዱ ነው። ናናቲ አብዲ ያው ተስፋዬ ለማለት ነው። ቆይ አረሻ ከማሙድ አላሙዲን ይሄ አይደለም። ረመዳን ከሪም ነው እሱ። አንድ ኮይን ነው እኔ ያልኩትኝ። ታርጌቴ ላይ ያለውን ታርጌቴ ላይ ከጊፍት ጋላሪ ላይ ነው አውጥቼ ያስቀመጥኩት። ጊፍት ጋላሪው መሞላት ስላለበት እሱን ነው ስጠኝ ያልኩ። ስሙ ምን መሰለክ? ረመዳን ሴሌብሬሽን ነው የሚለው። ረመዳን ከሪም ሚል ይሰጠኛል። ረመዳን ሴሌብሬሽን ረመዳን ሴሌብሬት ሳናረግ የዋለቀ ረመዳን ሴሌብሬሽን የሚለውን ስጠኝ። ታርጌቴ ላይ ያለው ዘይነብ የልጅሽ ስም ናናቲ ነው? አዎ የሴቷ ናናቲ። እኔ ናናቲ ነው ያልኳት። ምን ማለት ነው ናናቲ? ትራራልኛለች። በምንኛ? በኦሮምኛ ናናቲ ማለት ትራራልኛ። የመታወቂያ ስሟ ናናቲ ነው። ገና የልደት ካርድም አልወጣላቸውም መንትያዎቹ። አልጸደቀም። ትራራልኛለች ማለት ነው። ናናቲ ማለት ታዝንልኛለች፣ ትራራልኛለች እንደማለት ነው። ስንት ጊዜያቸው ነው መንታዎቹ? አሁን አመት ከ6 ወር ሆናቸው። አመት ከ6 ወር ሙሉ በር ሰርተክፌት የልደት ካርድ አልወጣላቸውም። ያው ይሄ ችግር ገጠመኝ። አይ ለነገሩ ኢትዮጵያ ውስጥ የተወለዱ ልጆች እኮ በር ሰርተክፌት ትምህርት ሊጀምሩ ሲሉ ነው ቤተሰብ የሚያወጣላቸው። ይረሳል የልደት ካርድ። ለትምህርት ቤት ሊያስመዘግቧቸው ሲሉ ነው የሚያወጡት። አንዳንድ አብዛኛው ቤተሰብ ኬርለስ ስለሆነ ኢትስ ኦኬ። እሺ እኔ አውጡ ተብለዋል። ግን እኔ ያው እኔም ስላሌለው ሆስፒታል አውጪ እየተባለች ለክትባት በሄደች ቁጥር አውጪ ይሏታል። ግን አባትና እናት ከሌለ ደግሞ ቀበሌ ስትሄድ አልሰጥም አሏት። የግዴታ እናትና አባት ያስፈልጋል። አዎ እሷ ደግሞ አያት ናት።
እኔ አባት ብቻውን ማውጣት አይችልም። በህይወት ይቆይ። አባታቸው ኢትዮጵያ አይደል? አንቺ አረብ ሀገር ብትሆኝም አባታቸው ኢትዮጵያ ውስጥ ስለሆነ አባት ቀበሌ ሄዶ ማውጣት አይችልም የልደት ካርድ? ይችላል። እሱም ስሜን አጠፋሽም በሚል ዘግቶኛል። እንደገና ብር እና አንቺን መዝጋት ሌላ ጉዳይ ነው። የልደት ካርድ ሌላ ጉዳይ ነው። አንቺን ይዝጋሽ፣ ግን የልደት ካርድ አንቺን ከመዝጋት ጋር ምን ያገናኘዋል? ያው የሰው ልጅ ባህሪ የተለያየ ነው። አይችልም እያሉ ነው። አይ ግዴታ ነው፣ እናትም አባትም ነው መኖር ያለባቸው እያሉ ነው። ኦኬ እሱም ሄዶ እንትን አላለም፣ ግን ቢያወጣ ከኔ ጋር ስላላ እናቴ ደግሞ ሌላ ጭንቀት ውስጥም ስለሆነች አትጠይቀውም፣ ትፈራለችም። በቃ ብቻ አይ አይችልም እያሉ ነው። ግዴታ እናትም አባትም መኖር አለባቸው። አላቅም ብዬት በህይወት ብቻ አለን። እስቲ በህይወት ኖሪላቸው በእኛ ዱዓ ያርግኝ። ምርቃቴ ይቀበላል ስቲ ሰምቻለሁ። በቀደም አሚን እያልኩ ነበር። ለሁሉም ሰው ለአንቺ ብቻ ሳይሆን ለሰው ዘር በሙሉ አንድ ላይ ነው ማድረገው። እኔ ለሰው ዘር ጤና፣ ለሰው ዘር በሙሉ ረጅም እድሜ፣ ለሰው ዘር በሙሉ የሰው ዘር እስከሆንሽ ድረስ እዛ ጸሎት ውስጥ እዛ ዱዓ ውስጥ አለሽበት። የሰው ዘር በሙሉ ዓለም ላይ ላለ ነው እኔ አንድ ላይ ምለምነው እና ለሰው ዘር በሙሉ ስል አሜን በሉ። ለምን? የሰው ዘር ስለሆናችሁ ሁላችንም የሰው ዘር ነን፣ የእንስሳ ዘር አይደለንማ፣ የሰው ዘር ነን። ስለዚህ ለሰው ዘር በሙሉ አንድ ላይ ነው የምለምነው። ሶ አሜን ማለት ነው ያለባችሁ። ለእንስሳትም ጤናና እድሜ ለምናለሁ ከዚህ በኋላ ለሰው ዘር በሙሉ ሳይሆን እንስሳቶችንም ጨምሬ ለምንላቸዋለሁ። እነሱም ይኑሩ ረጅም እድሜ እንደኛ እዚህ ምድር ላይ አሜን እያልኩ ነው። ላይ ግን ያው እኔ ትንሽ ካለሁበት ሁኔታ አንፃር እሺ ጉዴ በሰጠሽኝ ስልክ ቁጥር ሁለቱንም አናግሬያለሁ። ሁለቱም ብሎክ አደረጉኝ ዋትሳፕ ላይ ባልም ሚስትም። እና አሁን በላክሽልኝ የቲክቶክ ፕሮፋይል እንትን እናረግለታለን፣ ሼር እናረግለታለን። ሰውየው ከመጣ እንድናናግርልሽ ማለት ነው። ሼር አድርጉ ውዶቼ። ለቆይ እንትን ነው ፕሮፋይል ምናምን እዚህ ጋር ምንም አይነት ፎቶ ምናምን ነገር አላሳይም ለአካውንት ፕሮቴክሽን። ስለዚህ ግዛው ደበበ ስፔሊንጉን እዚህ ጋር ጽፍላችኋለሁ ኮመንት ላይ። እኔ እሱን ሼር አድርጉለት። ጉዳዩ ምንድን ነው ካላችሁ እኔ ያስረዳችኋለሁ። አሁን ባጭሩ እሷ ስታወራ በጣም ሙዝዝ ቅዝዝ ስላለች ረጅም ሰዓት ትፈጅና ይሰለቻችኋል። እኔ ቅልብጭ አድርጌ ባጭሩ አስረዳችኋለሁ። አንዴ ኮመንት ላይ ልጻፍላችሁ። አብዬ ለኢትዮጵያ ሕዝብ ማስረጅልኝ። እኔ ማለት ባለፈ እንደውም ኮከብ ስትናገሪ ስሜቴንም መግለጽ አልችልም፣ እንባ ይቀድመኛል እኮ። እኔ ልነግራቸው ነው ማሪ፣ እኔ ነግራቸዋለሁ። አልሰማሽኝም? እኔ ነግራቸዋለሁ ስል እኔ አስረዳቸዋለሁ። ጠቅለል አድርጌ ባጭሩ በማይሰለች ሁኔታ እኔ አስረዳቸዋለሁ። ዶንት ወሪ ጂ ስሙን እየጻፍኩላቸው ነው መጀመሪያ። እስከዛ እኔ እስከማስረዳቸው እነሱ ሼር ያደርጉልታል። GIZAW ስፔስ DE በቀደም መታ ነበር እቺ ልጅ DEBE ግዛው ደበበ። ይኸውላችሁ ኮፒ ያው ለቀኩላችሁ። ያው ሁላችሁም እንትን አድርጉት፣ ሼር አድርጉለት። ድጋሚ ዋን ሞር ታይም ልቀቅላችሁ። ኮመንቴን አይታችሁታል? ይሮጣል እኮ ኮመንት። ሌሎቻችሁ አትኮምቱ አንዴ። ያው ግዛው ደበበ የት ሼር አድርጉለት፣ ሰርች አድርጉና ሼር አድርጉለት። ኦኬ ልንገራችሁ ታሪኩ እንደሆነ። እዚህ ገስት ላይ የምታዩት ናታኒ የሚለው አካውንት በልጇ ስም የከፈተችው ናናቲ ናናቲ ማለት በኦሮምኛ ትራራልኛለች ማለት ነው ትርጉሙ። የሴት ልጇ ስም ነው። እሷ ባለጉዳዩዋ ዘይነብ ትባላለች። የምትኖረው በሳዑዲ አረቢያ ነው። እናም ቆይ እንዳይረሳኝ እዚህ ጋር ጽፌዋለሁ። መቼ ለታገስት የገባች ልታ እየጠየኳት ጽፌዋለሁ። አዎ ይኸውና ዘይነብ ኦኬ። የጉዳዩ ባለቤት ስሟ ዘይነብ ነው። 4 ዓመት ሳውዲ አረቢያ ሰርታለች። 2 ዓመት ዱባይ ሰርታለች። 2 ዓመት ኩዌት ሰርታለች። በአጠቃላይ 8 ዓመት አረብ ሀገር ሰርታ አገሯ ገብታ
ልጅ ባል አግብታ ልጆች ወልዳ ስንት ልጆች ነው ያሉሽ ማሬ? 3 መንታ 2 መንታ እና የመጀመሪያ ልጅሽ ምንድን ነው? ወንድ ሴት ናት። ሴት በአጠቃላይ 3 ሴት ነው ያለሽ? 2 ሴት 1 ወንድ? 2 ሴት 1 ነው። አዎ አግብታ 3 ልጆችን ወልዳ በትዳር እየኖረች አንዲት የምታውቃት ልጅ ሮማንያ የምትኖር ሰው አገናኝኝና ላይክ እንደ ኮሚሽን ስራ ነገር ሰው አገናኝኝ ትላትና 20 ሰዎችን ወደ ሮማንያ ወደ አውሮፓ ሀገር የሚሄዱ ለዚች ቤዛ መዓዛ ለምትባል ስሟን እርግጠኛ ልሁን አንዴ ዋትስአፕ ላይ ስላወራና ስላናገርኩላት ግዛው የባለቤቷ ስም ሲሆን የመዓዛ የምትባል ልጅ ጋር 20 ሰዎችን ታገናኛታለች። ማነው አገናኝ? ዘይነብ ለመዓዛ 20 ሰዎችን ወደ ሮማንያ የምትወስዳቸውን ታገናኛታለች። ስለዚህ እነዚህ 20 ልጆች 350 ሺህ ነው በኢትዮጵያ የሚከፍሉት ወደ ሮማንያ ለመሄድ። ስለዚህ እነዚህን 20 ልጆች ዘይነብ ለመዓዛ ታገናኛትና 9ኙ ሙሉ ይከፍላሉ። ሙሉ 350 ሺህ ወደ ሮማንያ መሄዱን ከ20 ሰዎች 9ኙ ሙሉን ሲከፍሉ 3 ሚሊዮን 150 ሺህ ከፈሉ ማለት ነው። ኦኬ እያንዳንዳቸው ነው። አንድ ሰው 350 ሺህ ነው የሚከፍለው ሮማንያ ለመሄድ። ኦኬ ከ20ዎቹ 9ኞቹ ሲከፍሉ 9ኞቹ ሙሉ ሲከፍሉ ስንት ሆነ ማለት ነው? 3 ሚሊዮን 150 ሺህ ከፈሉ። ከዛ በኋላ 9ኙ ሙሉ ከፈሉ አይደለ? ሶሪ ቶታል ነው። ቶታል የ20 ሰው ነው 3 ሚሊዮን 150 ሺህ የሚመጣው። እነዚህ 9ኙ ሙሉ ሲከፍሉ የ9 ሰው ኖ ትክክል ነኝ። የ11ዱ 9ኙ ሙሉ ከፈሉ። አስራ አንዱ ሙሉ ከፈሉ። ጋይስ 11 ሰው ሙሉ ከፈለ። 9ኙ ግማሽ ከፈሉ። 100 ሺህ ከፈሉ። ገብቷችኋል? 9 ሰው 100 ሺህ ሲከፍል የ9 ሰው ስንት ይመጣል? 900 ሺህ ይመጣል። 9ኙ ናቸው ሙሉ የከፈሉት ማማ። አዎ 9ኙ ሙሉ ከፈሉ። ሶሪ 9ኞቹ ሙሉ ሲከፍሉ 11ዶቹ ደግሞ 100 ሺህ ከፈሉ። 11ዱ $100,000 $1,000 አንዳንድ ሺህ ያው 100 ሺህ በኢትዮጵያ እሺ በቃ 120 ነው ግን የተገዛው። በ120 ነው ተገዝቶ የተላከው።